አድማጭ ተመልካቾቻችን በተለያየ አካባቢ ያላችሁ በኢትዮጵያም ከኢትዮጵያም ውጭ ያላችሁ እንግዲህ ባላችሁበት አካባቢ እኛ እንግዲህ በዚህ በእኛ ሰዓት እንደምን ዋላችሁ እንላችኋለን። እኔ የዳምቦያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። በዛሬው ቀን በዚህ ሚዲያ ገብተን በትምህርት ቤቱ የተሰሩና ከሚሰሩ ነገሮች ውስጥ ዋና የሆነውንና ዛሬ በፊት ለፊታችን የምናያቸው መምህር ጴጥሮስ ዋሼ የትምህርት ቤታችን አንጋፋ መምህርና እንዲሁም ደግሞ በተለያዩ ስራዎች የከምባታ ቋንቋና ባህል ላይ ሰፋ ያለ ስራ የሰሩ ምሁር በመካከላችን አሉ። የዳምቦያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህር ናቸው። ስለዚህ እሳቸው የሰሩትን ስራዎች የተለያዩ ስራዎችን ለዓለም ለሚመለከተውም አካል ለዞናችንም ለማቅረብ በዛሬው ዕለት ይሄን ኢንተርቪው እንግዲህ ለማድረግ ወስነናል። እንግዲህ በመጀመሪያ እንኳን በሰላም ወደዚህ ኢንተርቪው መጡ እንላለን። እንኳን ደህና ቆያችሁልኝ። እግዚአብሔር ይመስገን በመገኘቱና ይሄን ኢንተርቪው በማድረጌ ትልቅ ደስታ ይሰማኛል። ከምባታን ቋንቋ ባህል ዙሪያ ላይ ሰፋ ያሉ መጽሐፍቶችን ጽፈዋል። ከምባተኛ ቋንቋና ባህል ዙሪያ በርካታ ስራዎችን ከዚህ ከትምህርት መማር ማስተማር ጎን ለጎን በርካታ ስራዎችን ለአካባቢው ማህበረሰብ አውለዋልና እስኪ ምን ስራዎችን ሰርተዋል? በጣም አመሰግናለሁ። ያው ስራዎቹ በጣም በርካታ ናቸው። ያው አጠር አድርጌ ለመግለጽ ያህል ራሴን እንደዛ ብዬ ነው የሰየምኩት። በተለይ በከምባተኛ ቋንቋ ማስተማር ዙሪያ ያልተማርኩ አስተማሪ ብዬ ነው ራሴን የሰየምኩት። ያው ሌላ አድማጭ ምን ማለት ነው ሊለኝ ይችላል። በኦሮሚያ በቆየው ጊዜ ያው ቁቤ አፋን ኦሮሞን ነው ለአንድ ሳምንት የሰለጠንኩት እንጂ ያው ጽሁፉ ስርዓት ተመሳሳይ ከኦሮምኛ ጋር ላቲን ስለሆነ ማለት ነው። ስለዚህ 87 ዓመተ ምህረት ወደዚህ ተዛውሬ ሲመጣ ተጀምሮ ነበር ከምባተኛ ማስተማር። ሰልጥነዋል። 86 ላይ ብዙ መምህራን አዋሳ መምህራን ማሰልጠኛ ሰልጥነው መጥተዋል። ከሰለጠኑ መምህራን እኩል እኔ ተወዳድሬ አስተምር ነበር። አንድ ጊዜ የመምህራን ስልጠና ነበር እዚሁ ትምህርት ቤት እና ከዞኑ ከገዮጣ ትምህርት ቤቶች የተሰባሰብን መምህራን ስልጠና ላይ እያለን ዞኑን ይመሩ የነበሩ የዞኑ ኃላፊ ፕሬዝዳንት ወደዚህ መጥተው ነበር። በጨዋታ ላይ ተነሳና ጴጥሮስ የቡ ላይ ምን ሰርታል ብለው ጠየቁኝ። ነገርኳቸው። ይዘውኝ በመኪናቸው የቡ ሄድን። እዛ ከፍቼ አሳየኋቸው። ለመዝገበ ቃላት ዝግጅት ያደረኩት ቀጥታ ለባህል ቱሪዝም እሳቸው ደውለው ነገሩ። የባህል ቱሪዝም ሰዎች 1997 ላይ አነጋገሩኝ። ቡድን ተመሰረተ። በጊዜው በቡድኑ የነበሩ ሰዎች ኃላፊዎች ነበሩ በብዛት እና በዋናነት ከኔ ጋር የሰሩት ጋሽ ማቴዎስ ሸገና የሚባሉ ሰውዬ በጣም ጎበዝ ትልቅ ሰው ናቸው። አሁን ጡረታ ወጥተዋል። በነገራችን ላይ እኔም ያው ጡረታ እግሬ ወጥተዋል እና ስለዚህ ያው ከሳቸው ጋር ሰራን። በዋናነት እኔና ጋሽ ማቴዎስ ይህንን ወደ 328 ገጽ ያለውን የመጀመሪያውን አማርኛ ከምባተኛ አማርኛ መዝገበ ቃላት ሰራን ማለት ነው። 1997 ጀምረን 98 ላይ ተጠናቆ ታተመ በዞኑ መንግስትና በከምባታ ዞን ጠምባሮ ዞን በዛን ጊዜ ከምባታ ጠምባሮ ዞን የሚባለውና ማስታወቂያና ባህል ዋና መምሪያ በላይነት ይሄ መጽሐፍ ታተመ ማለት ነው። ከምባተኛ አማርኛ መዝገበ ቃላት። በጣም ጥሩ። እንግዲህ ያው ተመልካቾቻችን እንደምታዩ ገልጸውልናል። ይሄን መጽሐፍ ሲጽፉ መነሻ መጽሐፍ ነበር ወይ? የለም። በጊዜው ያው ከኔ ጋር ያሉ ሰዎችና የኔም ተነሳሽነት ከኔ በፊት ደግሞ በጉዳዩ ላይ ብዙ ጊዜ ይነጋገሩ የነበሩ እና ዜሮ ነበር ማለት ዜሮ ነበር። መዝገበ ቃላት አልነበረ። ከሱ በኋላ ሌላ መዝገበ ቃላት ያው በአገር ደረጃም በዓለም ደረጃም ሊደነቅ የሚችል በክቡር ወንድማችን አለሙ ባንታ የከምባታ ዞን ምክር ቤት አምባሳደር ብሎ የክብር ማዕረግ ወይም ደግሞ ሰጥቶታል። በአምባሳደር አለሙ ባንታ
ግንባር ቀደም መሪነት የተሰራ ነው። ይሄ ራሱ ይሄ ቀድመዋል ማለት ይሄ ይቀድመዋል። ከሱ በኋላ ነው በእርግጥ ጽንሰ ሐሳቡ የተነሳሽነቱ ዝግጅቱ በሰውየው ልብ ከዛ በፊትም ነበር። እንግዲህ 27 ዓመት የተለፋበት ነው። ይሄ ኮካታ መዝገበ ቃላት በከምባቲሳ በአማርኛና በእንግሊዝኛ የተዘጋጀ እኔ በአማካሪነት በኤዲተሪነት መጽሐፉ ላይ ድርሻዬን አበርክቻለሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችን ይኸው ይሄ የመጀመሪያ የከምባተኛ አማርኛ መዝገበ ቃላት ላይ አሻራቸውን አሳርፈዋልና ይሄ አሁን ላለው